ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ተከስቻለሁ ማለት ነው። በባለፈው ስለ ኪነ ጥበብ ዲፊኒሽን አይተናል። በኪነ ጥበብ ውስጥ ምን አሉ፣ ምን ይተላለፋሉ በውስጡ የሚሉትን ነገሮች በሰፊው አይተናል ማለት ነው። በኪነ ጥበብ ውስጥ ምን አለ የሚያስታውሰኝ የክወና ጥበባትና የእይታ ጥበባትን በሁለት ብለን ከፍለናል። በእነዚህ ውስጥ የሚተላለፉ መንገዶች አሉ። የሚተላለፍበት መንገድ የእይታ ጥበባት ምንድነው፣ የክወና ጥበባት ምንድነው የሚሉትን ነገሮች በዝርዝር አይተናል ማለት ነው። ዛሬ ደግሞ የተውኔት አላባውያን የሚሉትን እናያለን ማለት ነው። ተውኔት ማለት እንግዲህ ተውኔት ወይም ድራማ ማለት እንግዲህ የሰው ልጅ ስሜቱን ለማንጸባረቅ የምንጠቀምበት መሳሪያ ነው። የሰው ልጅ ስሜቱን ስንል ሐዘኑ ሊሆን ይችላል፣ ደስታው ሊሆን ይችላል። የተለያዩ ገጠመኞቹን ልናስተላልፍበት የምንችልበት መንገድ ተውኔት ይባላል ማለት ነው። ተውኔት ይባላል። እንግዲህ በተውኔት ውስጥ 5 ኤሌመንቶች አሉ ወይም 5 የተውኔት አላባዎች አሉ። አላባውያን የምንላቸው መቼት፣ ገጸ ባህሪ፣ ቃለ ተውኔት፣ ግጭት ወይም ደግሞ ሴራ የምንለው እና ጭብጥ የምንላቸው ናቸው ማለት ነው። ስለዚህ እነዚህን 5ቱን አቅፎ የያዘ ነው። በተውኔት ውስጥ እነዚህ ከአምስቱ አንዱ እንኳን ቢጎድል ተውኔት አይባልም ማለት ነው። ምክንያቱም በእያንዳንዱ ውስጥ አንዱ ከሌለ ባዶ ነው ማለት ነው። ተውኔት ሊባል አይችልም። እያንዳንዶቹ በጣም አስፈላጊ ናቸው ማለት ነው። እንግዲህ አላባውያን ማለት ለነገሮች መፈጠር ምክንያት የሚሆን ወይም ደግሞ አስፈላጊ የሆነ እንደማለት ነው። የጀርባ አጥንት እንደማለት ነው። ለተውኔት የጀርባ አጥንት፣ ለሰው ልጅ የጀርባ አጥንት ከሌለው መንቀሳቀስ፣ መራመድ፣ መቀመጥ እንደማይችል ሁሉ ተውኔት የሚባለው እነዚህ ነገሮችን ሲያሟላ ነው። ምክንያቱም ከነዚህ ውስጥ አንዱ ከጎደለ ተውኔት ሊባል አይችልም ማለት ነው። ምክንያቱም እያንዳንዱ ስንመለከት ለምሳሌ መቼትን ብናይ መቼት ማለት መቼና የት የሚለውን 2 ቃሎችን የሚይዝልን ሲሆን በምን ጊዜና በምን ዓመተ ምህረት ቦታውንና ጊዜውን ሊገልጽልን የሚችል ነገር ነው። ሌላው ደግሞ ገጸ ባህሪ ነው። ገጸ ባህሪ ማለት ደግሞ ደራሲው በምናቡ የሚፈጥራቸው ሰዎች ናቸው። ገጸ ባህሪ ማለት ደራሲው በምናቡ የሚፈጥራቸው ሰዎች ገጸ ባህሪ ይባላል። ይሄንን ደራሲው በምናቡ የፈጠራቸውን ሰዎች ናቸው ተዋናዮች ተላብሰው የሚጫወቱት ማለት ነው። ስለዚህ ገጸ ባህሪ ማለት ደራሲው በምናቡ የሚፈጥራቸው የምናብ ዓለም ሰዎች ናቸው ማለት ነው። ሌላው 3ኛው ጭብጥ ነው። ጭብጥ ማለት ደግሞ በተውኔቱ ውስጥ ምን ይተላለፋል፣ ማስተላለፍ የፈለገው ነገር ምንድነው፣ ዋና ሐሳቡ ፍሬ ነገሩ ምንድነው ማለት ነው። ፍሬ ነገሩ ምንድነው? አሁን በምንሰራው ስራ ወይም ደግሞ አንድ ተውኔት አንድ ድራማ ስናቀርብ ያ ባቀረብነው ስራ ውስጥ ምንድነው ማስተላለፍ የፈለግነው ነገር፣ ማስተላለፍ የፈለገው ጭብጥ ነገሩ ምንድነው? ጭብጡ ነው። ገብቷችኋል? ይሄ ነገር ከሌለ፣ ጭብጥ ከሌለው ተውኔት ሊባል አይችልም። ምክንያቱም ዝም ብሎ ነገር ነው የሚሆንብን። የምናቀርበው ስራ ዝም ብሎ ነገር ነው የሚሆንብን። እንደገና ገጸ ባህሪ ከሌለም ገጸ ባህሪውን ወክለው የሚጫወቱ ሰዎች ምንን ወክለው ይጫወታሉ? አያችሁ፣ በተውኔት ውስጥ ገጸ ባህሪ ከሌለ ገጸ ባህሪን ወክለው የሚጫወቱ ተዋናዮች ምንን ወክለው ይጫወታሉ? አያችሁ፣ ገጸ ባህሪ በጣም አስፈላጊ ነው ማለት ነው። እንደገና መቼቱም ዋናው ነገር ነው። በቃ ጊዜና ቦታ አስፈላጊ ነው። ቦታ ከሌለ፣ ጊዜ ከሌለው የት ይሰራል? በምን ጊዜ የት ይሰራል? ስለዚህ ይሄም አስፈላጊ ነገር ነው ማለት ነው። ሌላው 4ኛው ቃለ ተውኔት ማለት 2 እና ከዛ በላይ ሆነው የሚያደርጉት የቃል ምልልስ ማለት ነው። የቃል ምልልስ አሁን 2 ሆነው የሚያደርጉት የቃል ምልልስ። ለምሳሌ ይሄን ቪዲዮ እንመልከት። ዶሮ ስንት ብልት አላት? 18 ጨመረ እንዴ? አይ ሙያ አንተ እኮ ያበሻውን ነው የምታውቀው። እኔ ያልኩት ክልሱ። አይ ፈረንጁ እንዴት? አንተም እንደነሱ ተመለሰ ልጅ አትሁና። አንቺ አትሳደቢ እንዴ! ስድብ አይደለም እኮ ፖለቲካ ነው። ፖለቲካ? ልጅ ነህ ማለት ፖለቲካ ነው? እና ልጅ ነህ ብትባል አግኝታ ነው? እንዴት አንቺ ቆሽቋሻ ሽማግሌ! አረ ለምን ቆሻቆሻ አንቺ ትቀድሚኛለሽ እንዴ? ልጅ ለመምሰል ብለሽ አይደለም እንዴ ይሄው ፊትሽን ፓውደር ተለቅልቀሽ የሽሮ ቅል መሰልሽው? እድሜ ልክህን ሽሮ ስለምትበላ ስድቡላ ሽሮ
አያችሁ ሁለትና ከዛ በላይ ሆነው የሚያደርጉት የቃለ ምልልስ ማለት ነው። የቃለ ምልልስ የሚያወሩት ቃለ ተውኔት ድርጊቱ እንዲህ ነው እኔ እንደዚህ ነኝ እንዲህ ነኝ እያሉ የሚያወሩት ልክ እንደዚህ ቪዲዮ ማለት ነው። ገብታችኋል? ልክ እንደዚህ። ስለዚህ ቃለ ተውኔትም ንግግር ከሌለው ማይም ነው የሚሆን ማለት ነው። ማይም ነው የሚሆን። ስለ ማይም ወደፊት እንመጣበታለን። ስለ ማይምና ስለ ፓንቶማይም ወደፊት እንመጣበታለን። ግን በዚህ ተውኔት ውስጥ ቃለ ተውኔት በጣም ወሳኝ ነው ማለት ነው። ሌላውና አምስተኛው ምንድነው? ሴራ። እንግዲህ ሴራ የምንለው ምንድነው? በምክንያትና ውጤት የተሳሰረ ወይም ደግሞ የምክንያትና ውጤት ጥምርታ ነው። ለምን ተደረገ፣ በምን ተደረገ፣ ለምን ተደረገ፣ ምንድነው መፍትሄው የሚለውን ነገር የተደረገበትንና የተመለሰበትን መንገድ የሚነግርልን ማለት ነው። ምክንያትና ውጤት። ለምሳሌ የሆነን ሰው ቢያሴራው፣ ለምሳሌ የሆነን ሰው እኔ ለምሳሌ ከልጄ ጋራ ብጣላ ወይም ደግሞ ከወንድሜ ጋራ ብጣላ የምጣላበት ምክንያት ምንድነው? መፍትሄውስ ምንድነው? ምክንያትና ውጤቱን አቅፎ የያዘልን ነገር ማለት ነው። አሁን ለምሳሌ ሴራ ባሴርበት እኔ የሆነ ሰው በቃ ለመደባደብ የሆነ ቦታ ላይ ቢደበቅ ከዛ ያኛው ሰውዬ ሲመጣም ተደብቆ ምናምን ሲለው ወይም ደግሞ ሌላ ሰዎችን ልኮ ሊያስደበድበው ምናምን አይነት ነገር የሚሰራው ሴራ ማለት ነው። ያ ማለት የምክንያትና ውጤት ያንን የሚያደርግበት ምክንያት ምንድነው? የሆነ ነገር አድርጎት ያ የሆነበት ምክንያት ምንድነው? እንደዚህ የምክንያትና ውጤት ጥምርታ ነው። የምክንያትና ውጤት ጥምርታ። ስለዚህ በተውኔት ውስጥ እነዚህ አምስቱ ነገሮች በጣም አስፈላጊ ናቸው። በምን ውስጥ? በተውኔት ውስጥ። የተውኔት አላባውያን የምንላቸው ምን ናቸው ብያለሁ? ጭብጥ፣ ገጸ ባህሪ፣ ቃለ ተውኔት፣ መቼት እና ሴራ። እነዚህ አምስቱ የተውኔት አላባውያን በጣም ወሳኝ ናቸው ማለት ነው። ምክንያቱም እነዚህ ከሌሉ ተውኔት ሊባል አይችልም ማለት ነው። እሺ ቤተሰቦች ተመልሻለሁ። እንግዲህ ገጸ ባህሪ በመቼት፣ በቃለ ተውኔት፣ በሴራ፣ በጭብጥ በመሳሰሉ በእነዚህ በአምስቱ ነገሮች ከዚህ ቪዲዮ እንደተረዳችሁ ተስፋ አደርጋለሁ። ምክንያቱም ገጸ ባህሪ የምንላቸው ልክ እነዚህ ሰዎች ናቸው። ጭብጥ የምንለው ደግሞ በዚህ ውስጥ የሚያስተላልፈው ጭብጥ ዋና ነገር ማለት ነው። አሁን በዚህ ቪዲዮ ውስጥ ምንድነው ለማስተላለፍ የፈለገው? ልክ እንደዚህ ማለት ነው። እና ቃለ ተውኔት የምንለው ደግሞ በእነዚህ የሚያደርጉት ቃለ ምልልስ ማለት ነው። በቃ የሚያደርጉት ንግግር እንደማለት ነው። እንደገና ሌላው ደግሞ ምንድነው? ሴራው። ይሄ ሴራ ደግሞ ይሄ ምክንያትና ውጤት ወደ ግጭት ወደ ጸቡ ሊመራን የሚችለው ነገር እንደማለት ነው። እንግዲህ ተመልካቾቼ ከዚህ ቪዲዮ ትልቅ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮዎች በሌላ ትምህርቶች የምንገናኝ ይሆናል። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የምትለዋን እየተጫናችሁ ቤተሰብ ሁኑ። ለነበረን ጊዜ ከልብ አመሰግናለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛ። ቴንክ ዩ